በአስተዳደር ደረጃም እየተከናወኑ ያሉት ስራዎች በጣም በርካታ ናቸው። በተለይ ከ2014 የለውጡ አመራር ተንካለ በኋላ እንደ ሀገር የተጀመሩትን ስራዎች በጣም አጠናክሮ ከመቀጠል አንፃር በከተማም በገጠርም እየተሰሩ ያሉት ስራዎች በጣም ከፍተኛ ናቸው ማለት ነው። እንደ አስተዳደር ማሆን የጀመርናቸው የልማት ስራዎች በተለይ ከፕራይቬት ሴክተሩም ጋር በተቋማትም ደረጃ እየተሰሩ ያሉት ስራዎች በጣም በርካታ ናቸው፣ ተስፋ ሰጪ ናቸው። በእርግጥ ያው የሚሰሩ ስራዎች በደንብ በማህበረሰቡ ውስጥ እንዲታዩ ውጤት እንዲያመጡ የሚደረገው ነገር ቀላል አይደለም ማለት ነው። በሀገር አቀፍ ደረጃ እነዚህ ኢኒሼቲቮች መሰረት ያደረገ ከጥገኝነት የተላቀቀች ሀገር ከጥገኝነት የተላቀቀች ከተማን ለመፍጠር በደንብ ስራ ልንሰራበት ይገባል ማለት ነው። ወደ ስራ ስናስገባቸው አስተዳደሩ ላይ የሚያመጡት እሴት ቀላል አይደለም ማለት ነው። ይሄንን የተዋጣላት ድሬዳዋን ኢትዮጵያችን ላይ መደመር ነው ማለት ነው ዋናው አላማ። ድሬዳዋ ሸክም እንድትሆን ሳይሆን በሀገር ደረጃ ያው ውጤትን መሰረት ያደረገ ይሄንን የሚሰሩ የልማት የመልካም አስተዳደር ችግሮች የሚፈቱበት ጉዳዮች ሞር በርካታ ናቸው። አሁን የጀመርናቸው የኮሪደር ልማት ስራዎች እጅግ በጣም ውጤታማ የሆነበት ያለበት ሁኔታ ነው ያለው። ድሬዳዋችን በተለይ እነኚህ አይነት ተግባራት ስናከናውን ድሬዳዋን ሞዴል ማድረግ ነው አላማችን። ኢትዮጵያ ከተቆረቆሮች በጥንት ደረጃ ያሉት ከተሞች በጣም ጥንት ከተማ እንደመሆኗ መጠን ቀደም ብሎ ፕላንድ የሆነች ከተማ እንደመሆኗ መጠን ይሄንን በጣም አስቻይ ሁኔታዎች ተፈጥሮላት በተለይ በክቡር ጠቅላይ ሚኒስትራችን የተጀመሩ ኢኒሼቲቮች እዚህ የኮሪደር ልማት ስራ በክቡር ከንቲባችን በጥብቅ ዲሲፕሊን ስራዎች እየተመሩ ያለበት ሁኔታ ነው ያለው።